maal jetti qoy aareetti narra naa deebi gaarri Aminuuraa waa sadi gurguddoo ofirraa qaba. Haya maal qaba Aminuuraan? Habalee Aminuur. Taaka inni biraa ammaas teessuma qubsuma waraanaa. Bakka mishigii Aminuur haya. Inni ka'uun ammaas teessuma Aminuur taa'ee achitti rabbi kadhachaa ture. Bakka Aminuur rabbi kadhachaa ture. Lama. Galma jechuudha. Galma. Goda sanii. Mana isaa jechuudha. Godni sun goda uumamaati. Goda uumama haya. Ichi keessatti katabbii Arabeenyaatu jira jechuudha. Arabenya sin fakkaanni Arabenya ደግሞ Arabenyaadhaaf fi footoolee adda addaa jira ፎቶ ፊ አዳ እባካችሁ ለሚመለከታችሁ እንግዲህ አሁን ስለ አሚር ኑር የምታውቁት ካላችሁ የሱ ኬቭ እዚህ አለ አሚር ኑር እንግዲህ ካረር የምናቀው አምስቱን በሮች ሰራ ብለን የምናቀው አሚር ኑር ግንቡን ጀጎላ አደሬትሌ አሚር ኑር ይደለገሜ ጄ ቤከም ጀጎላማ አደሬ አሚር ኑሪን ቤከማ ጀቹ ከናፍ አማ ሎላ ሬፉ ጀተኒ ረቲ ሃያ ሎላ አሚር ኑር ፋሚነቲ አው ሶይዳን በከካሎሌ አሚር ኑር አንጨቢዳን ተካው ጨቢ ሎሌ አሚር ኑር አከሲ ቤከማ ጀቹ አሁን እንደሚለው ኢሳም በሪዛላ ነሞ በሪዛላ ነው በሪዛላን አነን ኩኒ አራር ኢሳን ጅዱ መንጉዱማዳፍ ቁበቴ ኦብሊያው ዋው አጃይበ ወኒነት ኦብሊያ ሰዲቁ ጅራችሁ አውሊያ ሶስት አውሊያዎች እዚህ አካባቢ ላይ አሉ ማለት ነው ሶስቱ አውሊያዎች እንደሚነግራችሁ እዚህ ጋር አሚር ኑራ በበረዶ ይጣላ ነበር ነው አሁን እኛ አኒሜሽን ይመስልናል ይሄ በትውልድ ሲተላለፍ የነበረ ነው በበረዶ ይጣላል ባዛላ በወተት ማለት ሰላም የሚያወርድ ነው ማለት ነው ባዛላ ማከላቸው አለ ይሄ የምታዩት ባዛላ ነው ማለት ነው እዛ ጋር አሚር ኑር ነው ይሄ ባዛላ ነው ከዛ ደግሞ እዚህ ጋር የሚጣሉት ደግሞ ይሄኛው ደግሞ እዛ ጋር የምታዩት ጋረ ሙለታ ተብሎ የሚታወቀው አውሰይዳና አሚር ኑር ናቸው ሲጣሉ የነበሩት ማለት ነው ማከላቸው የነበረው በሪዛላ ማከላቸው ነበር ማለት ነው በሪዛላ በወተት ነው እኒኖ ወንቲኖ አውሰይዳ ማን ይሏል በከካ አውሰይዳ ደግሞ በእንትን ነው የሚጣላው ነው የሚለው በከካ ማለት እንትን ይሄ ምንድነው ስም ማለት ያፋና ማለት ብቻ በእንትን በመብረቅ ነው የሚጣላው አውሰይዳ በመብረቅ ነው የሚጣላው ይሄ አስታራቂ ነው የወተት ምልክቱ በወተት ነው ያኛው ደግሞ በረዶ ነው ቀዝቃዛ አውሰይዳና አምኑራ እርስ በርስ እንዳይጣሉ ብሎ በካከለኛው ተቀምጦ በወተት ሰላም የሚያወርደው በሪዛላ ማለት ነው እሺ ማንና ማን እንዳይጣሉ አውሰይዳና አምኑር ዋው ደስ ይላል ቦታው በጣም የሚገርም ነው እንጂ ሁለቱ አውሊያዎች ታላላቅ ናቸው አውሰይዳና አምኑራ ታላላቅ አውሊያ ስለሆኑ ይጣሉ ነበር መንግስታቸው ላይ አጃይብ ነው በጣም የሚገርም ታሪክ ነው መነሻውን ከዚህ ሊሆን ይችላል ስለ ብዙ ነገር አለ ብቻ ቀጣይ የምናየውን እናሳያችኋለን ማሳያቱ አገር ሲፍቱን ከና ማለቹ ምሽጊ ያችረቱ አሚር ኑር ምሽጊ ያችራ ቀባ በአመድ ግራኝ ጊዜ ማለት ነው አመድ ግራኝ አልጋዚ ጊዜ ሎሎ ገገይዞ ምሽጊን አችራ ይት ካራ ኢልካኒ የሚባለው ከረ ኢልካኒ ማለት እቺ ደብሊው ተራራዋ ማለት ነው ሀበሌ አሚር ኑር ሱኒ ሀበሌ አሚር ኑር ማለት ደግሞ እቺኛው ወርታች የሚወርደው የምታዩት እዚህ ጋር ከዛ ቀጥሎ አከነው ጋዲንቴ ወደ አሚር ኑር አጅራይቹ ከዛ ወደዛው ስር ደግሞ የአሚር ኑር ኬቭ አለ ማለት ነው ጎደ ሰንከይሰቲ ገልማ አጅራይቹ እዛው ደግሞ ገልማ ፓላስ አለ ማለት ነው የሱ ፓላስ ይላል ዱዓ የሚያረጉበት ገልማው አለ ማለት ነው ያ ዱዓ በአሚር ኑር ስም እስከ ዛሬ ያረጉ ነው እስካሁን ራሱ እዛ ቦታ ላይ በአሚር ኑር ስም ዱዓ ያረጋሉ ይባላል ውስጡ የተለያዩ ጽሁፎችና ስዕሎች አሉ የተለያየ ጽሁፎችና እንትኖች አሉ አሚር ኑር ኬቭ ውስጥ ማለት ነው በጣም የሚገርም ነገር ነው ሌላ ደግሞ የሆነ ውሃ የተለየ ውሃ እዛው አሉ እዛ ኬቭ ውስጥ ደግሞ አሚር ኑር ኬቭ ውስጥ የተለየ ውሃ አለ ይባላል ብዙ ነገር አለ ያው እንግዲህ አብረን የምናየውናል ቀጣይ ገለቶን እሺ